አለይኩም። ዛሬ ደግሞ ስለ ሰነድ ስላለው ዚክር ነው የምነግራችሁ። ብዙዎቻችን ዚክር እንዘክራለን፣ ግን ለውጥ ልናመጣ አልቻልንም። ለምን? ሰነድ የሌለው ዚክር ስለያዝን ነው። ሰነድ ያለው ዚክር ምን ማለት ነው? ከማን ነው የምንቀበለው? አህለል ቤቶች ነው የምንቀበለው። አህለል ቤቶች ሁሉም እናከብራቸዋለን፣ ግን የተመረጡ አሉ ከረሱል ሰለላሁ ዐለይሂ ወሰለም ጋር በደምም እንደዚሁ ደግሞ በሩህም የተያዙ ናቸው። በሩህ ስንል እንዴት ነው ማለት ነው? ከሻሃቸው ሲቀበሉ ከሻሃቸው ደግሞ ከሌላ ሻህ ሲቀበሉ ሲወርድ ሲዋረድ ከዛ ሰነዱ ወደ ማን ይሄዳል ማለት ነው? ወደ ረሱል ሰለላሁ ዐለይሂ ወሰለም ይሄዳል ማለት ነው። እንደገና ደግሞ ጀሰዳቸውም አያቶቻቸው ጀዶቻቸው እንዳለ ሲወርድ ሲዋረድ በረሱል ሰለላሁ ዐለይሂ ወሰለም የመጡ ናቸው። ከነዚህ ሰዎች ሰነድ ያለውን ዚክር ተቀብለን እንዘክራለን። ይሄ ዚክር ለምን ይጠቅመናል ማለት ነው? ነፍሳችንን ለማግራት ውስጣችንን የቆሸሸ ውስጣችንን ለማጽዳት ይጠቅመናል ማለት ነው።